እናቴ አቤት። አሁንም እንዳኮረፍሽ ነሽ? ኧረ አይደለም። ታዲያ እኮ እናቴ ስልሽ ወይ ነበር ማለት። እሺ ወይ ግን ከልብሽ ነው እንቅልሽ? ካንተ እኮ ያዘኝ ፍቅር ነው። ፍቅር ደግሞ ከየትኛው በደል ይበልጣል? በጣም ነው ማፈቅርሽ። እኔም አፈቅራለሁ። ግን ኪራዬ ከዚህ በኋላ ምንም አይነት ነገር መስማትም ሆነ ማየት ነው የማልፈልገው። እሺ እናቴ፣ ከዚህ በኋላ ምንም ነገር ሳደርግ አንቺን እያሰብኩ ነው። እባክህ ልቤን እንዳትጎዳ ተጠንቀቅ። አፈቅራለሁ። እኔም በጣም አፈቅርሻለሁ። እዚህ ምን ትሰሪያለሽ? ውይ እናንተ ጋር ምን እንደገባሁት? ወይኔ ከእንቅልፍ ያልነቃሁም ማለት ነው። ስካር ያለቀቀኝም ማለት ነው። እኔ እኮ ሽንቴ ልሻና ተነስቼ እዛ የገባሁ መስሎኝ ነው። እሺ አሁን በሩን ዝጊውና ውጪ። እሺ ለማንኛውም ግን ስተኙ በሩን ዘግታችሁ ተኙ። እሺ አሁን ውጪ ተባልሽ እኮ። ምን ያስጨዋል? ተረጋጋ እንጂ። መሀል ገብቼ ልተኛ አላልኩ? ባለፈው ሳምንት ጽናት ቤቱን ጥላት ሄዳለች ብለን አስበን ነበረ። ብዙዎቻችን ልምድ ያላደረግነው ትዳር ውስጥ ከገባን በኋላ ነገሮች ሲገጥሙን ትተን ወደ ቤተሰቦቻችንና አላስፈላጊ የሆነ ጓደኞቻችን ጋር ነው የምንሄደው። ጽናት ግን ችግሮችን ከቤቷ ሆና መጋፈጥ ጀምራለች። እንዲሁም ምርቃ ወርዳ እናያታለን። ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች በመላው ዓለም ያላችሁ፣ እኔ በጣም ደህና ነኝ። እናንተም የኔ ተመሳሳይ ህይወት እንደሚኖራችሁ ተስፋ አደርጋለሁኝ። እናም ዛሬ ጽናት ድራማ ክፍል 86ን ይዤላችሁ መጥቻለሁ። ሰኒ ከቤቷ ቁጭ ብላ ነበረ። ከቤቷ ቁጭ ብላ የሆነ ሐሳብ እያሰበች ነበረ። ክብሮንም ካንኳኳ በኋላ ወደ ቤቷ መርቷል። እንዴት ብሳል ልትመጣቻል ትለዋለች ሰኒ። ክብሮም ማፈፍ አድርጎ ያቺ ህሌና የምትባል ልጅ መኝታ ቤት የገብታ ተኝታብኝ አሁን ወደ አንቺ መጣሁ ትንሽ ልጫወት ብዬ ይላታል። እንዴት መኝታ ቤት ትተኛለች ብላ ያዙኝ ልቀቁኝ አለች። እንዴት ሶፋ ላይ አተኛም ካንተ መኝታ ቤት እንዴት ልተኛ ቻለች ትላለች። እሱም ደግሞ አንገቷን ስላመማት ነው ትተኛ ብሎ ሲከራከራትም ነበር። እንዴት ግን በዚህ ታክል እንዴት ትጠያታለሽ? እንዴት እንደዚህ ትጠያታለሽ? ሴት እኮ ነሽ እያላትም ነበረ። እንዴ ላንተ ብቻ አስቤልህ ነው እንጂ እሷን ጠርቻት አይደለም ያለች ተከራከረውም ነበረ። በጣምም ተናዳለች። ብዙ ነገር በመሃል ተናግረዋለች። እንዴት እንደዚህ ትያለሽ? ለምን አብረሃት አተኛም? እኛ እኮ ብርድ ልብሱም ለብቻ ለባብሰን እንተኛ ነበረ። ግን ያው ዝም ብዬ ካንቺ ጋር ልጫወት ብዬ ነው የመጣሁ እያለ ሲያቃጥላት ነበረ። ለምን አብራችሁ አተኙም? ግን ደግሞ እንደ ኪራ ስትጸጸት መስማትም ማየትም አልፈልግም ትለዋለች። ኪራ እኮ ባለትዳር ስለሆነ ነው። እኔ እኮ ምንም አይነት ትዳር የለኝም። ያው ማድረግ ፈልጌ ሳይሆን ግን ቢሆንም ምንም አልጸጸትም ይላታል። ጽናትና ኪራ ተኝተዋል። ከተኙ በኋላም እናቴ ብሎ ይጠራታል። አቤት ትለዋለች። እናቴ ይቅርታ አላደረግሽልኝም ማለት ነው። ሌላ ጊዜ እኮ እናቴ ብዬ ስጠራሽ ወየ ነበር ምትይኝ፣ ዛሬ ግን አቤት አልሽኝ ይላታል። እሺ በቃ ሌላ ጊዜ ግን ተጠንቀቅልኝ። እኔ እኮ የጀመርኩት ፍቅር ነው። ካንተ ጋር ምንም ነገር መስማት አልፈልግም። ሁሌም ልቤን እንዳትጎደኝ ተጠንቀቅልኝ እያለችም ነበረ። ህሌናም በር ስር ተቀምጣ ሌላ ጊዜ እኔና አንገቴን ሰባብረው እነሱ ሮማንቲክ እንዴት ይሰራሉ እያለች ንድድ ቅጥል ትላለች። እነሱም ፍቅር እየተጫወቱ ነበርና በሩን ክፍት አድርጋ ትገባለች። ለምን መጣሽ? እንዴት መጣሽ? እያሉም የፍቅር መቀስ እያሉም ነበረ። እነሱም ውጭልኝ ቢሏትም እሷ እኮ ከመሃላችሁ ልተኛ አላልሁም፣ እኔ እኮ ሽንት ቤት ልሄድ ብዬ ወደ እናንተ መጥቼ ነው ትላቸዋለች። እሷም በተደጋጋሚ ውጭልኝ ብሏትም እኔማ ወጣሁላችሁ፣ ሌላ ጊዜ ግን ስተኙ በሩን ዘግታችሁ ተኙ ትላቸዋለች። ናሆሜና ምሩ መኝታ ቤታቸው ነበሩና እያወሩ ነበር። አንቺ ልጅ ስራ አታብዥ ስለሽ ስራ እያበዛሽ እኮ እያመመሽ ነው፣ ከዚህ በኋላ ሰራተኛ አመጣለሁ እያሉ የሆዳቸውን እያወሩ ነበር። አሁን ስራ ካልሄድክ ተኛልኝ ያለች እጁንም እየነካከሰችው ነበር። አሁን እንተኛ እያለችው ነበር። አሁን እኔም አልተኛም ዝም ብዬ አይናይን ሽልየው እያሉ ሮማንቲክ የተጫወቱም ነበር። በሌላ በኩል ሴተኛዋና ጽናት ከመኝታ ቤቷ ተነስታ ወደ ሳሎን ሄዳ ሴተኛዋን ደህና አደርሽ ትላታለች። እኔማ ደህና ነኝ እናንተ እንዴት ናችሁ ብለውም በሰላም እያወሩም ነበረ። እኔን ማን ይንከባከበኝ ትላለች።
እኔን የሚፈልገኝ ሰው የለም፣ እኔ ደካማ ነኝ፣ እኔ እኮ ወድጄ አይደለም ወደዛ ህይወት ውስጥ የምገባው እያለችም እያማረረች ነበር። ጽናትም እንግዲህ የቻልነውን ታክል እየተንከባከብንሽ ነው፣ ከዚህ በላይ ምን እናድርግ ትላታለች። ሴተኛዋም እንግዲህ ሰው ባገኝማ ፍየሊቱን ያችን እያረዳችሁ ትንከባከቡኝ ነበር ብላ ነገሮችን ጎሸም አደረገቻት። በይ እንግዲህ አንቺ እኮ አያልቅብሽም፣ ኪራ ወደ ስራ ስለሚገባ እኔም ምግብ ልስራ ብላ ወደ ኩሽና ሄዳ ነበር። ሴተኛዋም አዎ እኔማ የሆነ ነገር አደርጋለሁ፣ እንደዚህማ ፍቅር ስትጫወቱ ዝም ብያ ላይም እያለች እናት ወደ ኩሽና ሄዳ ነበርና ሴተኛዋም አብራ ተከትላ ሄደች። ስለናም አጠገቧ ሁና እኛ እኮ ወደን አይደለም ምን ቅመው ምናጨሰው እያለች ጨቀጭቃትም ነበር። ጽናትም ምን ተናግሬያት ነው እንደዚህ የደበራት የከፋት እያለች እቅፍ አድርጋትም ነበረ። እባክሽን እንደዚህ አትሁኚ፣ እኔ አንቺ ማስቀየም ፈልጌ አይደለም እያለች ስትለማመጣትም ነበር ጽናት። ቅዱስና ሰኒ ካፌ ተገናኝተው ነበረ። ከተገናኙ በኋላም ከዛ ቤት ምን ሆነ የነጠፋ ሴትዮዋን አስገብተሃት እኮ በዛው ልም ብለህ ቀረ ትለዋለች። የጽናትን አይን እንዴት አርጌ ልየው ብለሽ ነው ያደረኩት ነገር እኮ በጣም ከባድ ነው እያላትም ነበረ። እሱ ችግር የለውም አንተ በዛው ጣፋህ እንጂ እያለች ስለ ቤተሰቦችም ስጠይቀው ነበረ። እኔ ጥፋት ብቻ ነው የታዘዘብኝ እያለ ስለ ቤተሰቦችም ጠቆም እያደረጋት ነበር። እስኪ እሱን ነገር በደንብ አብራርተህ ንገረኝ ስትለውም አይ ለማታ ይሁንልህ በቃ እያሉ በዛው እያረሳሱም ነበረ። በሌላ በኩል ደግሞ ጽናት ባሏ ልትሸኝ ብላ ሽርን ጉድ እያለች ነበረ። ልብሱን እየለበሰ እያለም እኔ በቃ ላልብስህ እያለች እያለባበሰችውም ነበረ። ይህን ቲሸርት ከዚህ በኋላ 1 አመት ነው የምለብሰው እያለ ስለ ፍቅር እያወሩም ነበረ። እነሱም እንግዲህ ስራ ሄድልኝ ስትለው እኔ እኮ ቅር ካልሽኝም እቀራለሁ ይላታል። ካልተሰራኮ አይበላም ስራ መሄድ አለብህ እያለች እሷም ልብሱንም እያለባበሰችው ነበር። እሱም ይባስ ብሎ ከንፈሯንም ሊስማት ጠጋ እያለ ነበረ። ፍቅራቸው በጣም ያማረና እየሰመረ እንደ ሰኒ እህቷ ሮል ሞዴል እህቷ ደውላላት ነበረ። የእህቷ አራጊ ፈጣሪ እህቷ ደውላላት አንቺ ምንሽ ነው ስራ ሰሞኑን የቀረሽው ትላታለች። ማን ነገረሽ ስትላትም አለቃሽ ደውሎ ነግሮኛል ትላታለች። አዎ አንቺ ከስራው እኮ እንዳስገባሽኝ አውቃለሁ፣ ግን የሆነ ሰሞኑን አልሄድኩም ነበር ብላ እውነቱን ትነግራታለች። ተደጋጋሚ የሆነ ወሬ እያወራችላት ነበር። አሁን ልወጣ ነው በኋላ አወራሻለሁ ትላለች። ከዛ ስልኩን ከዘጋችሁ በኋላ ሰኒ እኔ ከስራ ውጭ ሌላ ምንም ላይፍ ስታይል የለኝም ወይ ያለች ብቻዋን እያማረረችም ነበረ። እናም ከለባበሰች በኋላ መውጣት አለብኝ ብላ ወጣ ወደ ክብሮን አምርታ ነበረ። ወደ እነሰኒ ቤት ስትሄድም እንግዲህ ሴተኛዋ እጁን ይዘው ነበረ። እሱም በህልም መንፈስ ያዙኝ ልቀቁኝ እያለ ፈገግ እያለ ነበርና ህሊና ሄዳ እጁን ትይዘዋለች። እጁ እንዳያዘችው ሰናይት ትመጣለች። ሰናይት ከመጣች በኋላ ያው ሲያያዙ ስላየቻቸው ፌንት ነቅላ ወደ ኩሽና አምርታ ነበረ። ጽናትም ያለ ወትሮሽ ኩሽና እንዴት እነ ፖርሳሽ ትመጫለች ትላታለች። ሳሎኑማ ተይዟል በወንዶቹ ያቺ ህሊና የምትባል እንደዚህ አድርጋ ብላ ሁሉንም ነገር ትነግራታለች። እንግዲህ እነሱ እጇን ስለያዘችው እንዴት እንደዚህ ትሆኛለሽ እያለች ጽናትም የሆነ ነገር ስትላት ነበረ። ሰኒም እንግዲህ የኛን ጨጓራ አቃጥላ ልደፋን ነው ትላታለች። እንግዲህ የሴትዮዋ ጨጓራ ሳይቃጠል ያንቺ ጨጓራ ቀድሞ እንዳይቃጠል እያሉም ተረትና ምሳሌ አድርገውት ነበረ። ጽናትም እንግዲህ ይህ ነገርማ ጥላቻ ሳይሆን የሆነ ነገር እንዳለ እየተሰማኝ ነው ትላለች። ናሆሜ ቅዱሴን ከቤቱ ጠርቶት ነበርና እምሩን እንዲመክርለት ያደረገ ይመስላል። እምሩንም እያወሯት ነበረ። ስራ አታብዥ፣ ሌላ ሰው የሚያስታምመው አጥቶ ብቻውን መከራውን ያያል። አንቺ ደግሞ ሰው ሲያስታምምሽ የሱም እያሰብሽለት ታመሚ፣ ራስሽን እንየው ሁሉንም ነገር አምነሽ ራስሽን አስታም እያለች ሲመክራትም ነበረ። እሱም በሌላ በኩል አዎ ከዚህ በኋላ ራሷ እንድታስታምም ነው የምፈልገው ይላል። ስራ አታብዥ፣ ስራ አትስሪ ያልኋት እሷ ግን ልሰማኝ አልቻለችም እያለ ሁሉንም ነገር እያወራ ነበር። ስለ ሞትም እያወሩ ነበር። ስለ ሞት ማውራትም መስማትም አልፈልግም ይላል ናሆሜ። ሞት ተለለ እኮ ለሰዎች ማሰብና አለማሰብ አንችልም። ስለዚህ ሁሌም ስንኖር ሞትም ማስታወስ አለብን እያሉ እየተመካከሩም ነበረ። በዛውም እንግዲህ ናሆሜ ሰራተኛ ፈልጋለሁ ሴተኛዋ ሰኒን እያቃጠለቻት ትገኛለች። ሳሎን ላይ አድርጋ ክብሮንዬ ያለች እየተጋግማ እየጠራችው ነበረ። እሱን ነው እንደዚህ ብለሽ የምታቆለማመጪው ትላታለች። አዎ ምን ይወጣለታል ምን ያንሰዋል ያለች ነው ሴተኛዋ። እጁን ይዞ ከተያያዘ በኋላ ያው እንግዲህ እያለች እየደጋገመች አንድ ነገር ስታነሳባት ነበረ። ሰኒም እንግዲህ ያዙ ይልቀቁኝ እያለች ነበረ። የሆነ ፍቅር የገባላት ትመስላለች። እንግዲህ ነገሩ ሁሉ የተቆሰቆሰ ይመስላል። ሰኒም ላፍ ብላ ወጣ ሄዳለች። ለዚህ ልብሽ ነው ያዙ ይልቀቁኝ የምትይው ትላለች ሴተኛዋ። እንግዲህ አልፋ ሲትሄድም ያው ክብሮና አግኝተው ነበር ደረጃ ላይ፣ እሱ ወደ ላይ እየወጣ እሷ ደግሞ ወደታች እየወረደች ነበረ። ሳሎንም በሴተኞች ተይዘዋል። ሄድ በል ግባ እያለችም ነበር። አንቺ ልጅ ምን ሆነሻል ዛሬ እንደዚህ አድርጎ የሚያበሳጭሽ እያለ ሲከተላትም ነበር።
ከነናሆሜ ቤት ሰብሰብ ብለው ነበረ። ጽናትም እንግዲህ ቅዱሴን ያው ታርቀዋለች። ቅዱሴ ምን ሆነ ነው ከዛ ቤት የጠፋው እያለች ጠይቀው ነበረ። ሰኒም እንግዲህ ስለ ልጅቷ የሆነ ሀሳብ ይዞት ያንቺን ማየት ከብዶት ነው ትላታለች። አንተ እኮ ሆነ ብለ ያደረከው ነገር አይደለም፣ ስለዚህ ምንም ችግር የለውም እያለች ይቅርታም አድርጋለታለች። በሌላ በኩል ደግሞ ናሆሚ እኔ እኮ ሽንት ቤት ስገባ እምሩ ስራ እንዳሰራ ሽንት ቤቱን ገርበባ አድርጌው ነው መጠቀም እያለ በመሃል ብዙ ነገር ሲያወራቸው ነበር። እነሱም አንቺ እኮ ስለማትናገሪ ነው እንጂ በደንብ ያምሻል፣ ስርዓት ስሪ ያልቻት ነበር ጽናት። ምክራቸውን እንግዲህ ለገስ እኔ ብነግራት አልሰማችኝም፣ በማህበር ምከሩልኝ ይላል ናሆሜ። እምሩም አፈፋ አድርጋ በሉ ቡና ላፍላላችሁ በባዶ አስቀመጥኋችሁ ትላለች። እንግዲህ ጀመረሽ። ጽናትም አፈፋ አድርጋ እኔ አፈላዋለሁ ትላለች። ቅዱስ የማፈፋ አድርጎ አይ ሰኒ እንድታፈላ ነው የምፈልገው ይላል። አዎ ዛሬ ታፍላልን ይላል ናሆሜ። እኔ አላፈላም አንተ እኮ ከኔ ጋር ችግር አለብህ ትላለች። ስለዚህ ቅዱሴ እኔ አፍይልኝ እያላት ነው። እኔ አላፈላም ቡና አይጣፍጥም ዛሬ ማፍላት አልፈልግም ትላቸዋለች። እንግዲህ ካልሆነ እናንተ አቀራርቡልኝ ቡናውን ቁሉልኝ ፍጩልኝና እኔ አፈላዋለሁ ትላቸዋለች። ስለዚህ ናሆሜም እኛ ለምን አንጨርሰውም እኛ ቆልተን አፍልተን ጅበና ውስጥ አድርገን ለምን እኛ ቀርተን አንጠጣም ይላቸዋል። እንግዲህ ሲም ሰኒን በይተዩ እንደዚህ ሆነሽ ብታፈዩ ራሱ ቡናው መደፍረሱ አይቀርም እያለ እዚህ ጋር ጓደኞቿ እየተሳሳቁ ድራማው አብቅቷል። በቀጣይ ሳምንት እንግዲህ ናሆሜ አዲስ ሰራተኛ መጥቶ ምን ይፈጠር ይሆን የሚለውን አብረን የምናየው ነው የሚሆነው። እስከዛው ግን ሰናይ ጊዜን ተመኘውላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። አብዝቼ ወዳችኋለሁ።